ወደ ፕሮግራማችን ከመግባታችን በፊት አጠር ያለች ማስታወቂያ ላስገባላችሁ። ውድ ኢትዮጵያውያን በውጭም ያላችሁ እንዲሁም በሀገር ውስጥ ያላችሁ አዋጭ ስራ ትፈልጋላችሁ? እነሆ የዳቦ መጋገሪያ ማሽኑን፣ የዳቦ ማኮፈሻ ማሽኑን እንዲሁም የሊጥ ማብኪያ ማሽኑን ሶስቱንም ባንድ ላይ በ200 ሺህ ብር ብቻ ለገበያ አቅርበናል። ስለሆነም ይህንን እድል ይጠቀሙበት። ከመጨመሩ በፊት ፈጥነው ይግዙ። ከአንድ ባንክ ጥገኝነት መላቀቅ የኢትዮጵያ የውጭ ንግድ ዘርፍ ትልቁን እፎይታ አገኘ። የውጭ ምንዛሪ እጥረት አገሪቱን በፈተነበት በዚህ ወቅት ግዙፍ ገበያ ወደ ሆነችው ቻይና ምርት ለመላክ በአንድ ባንክ መስኮት ብቻ ማለፍ ነጋዴዎችን ምን ያህል ዋጋ እያስከፈለ እንደነበረ ያውቃሉ? የኢትዮጵያ ብሔራዊ ባንክ ዛሬ ይፋ ባደረገው መግለጫ የወጪ ንግድ ዘርፉን ወደ አዲስ ምዕራፍ የሚያሸጋግር ታላቅ ውሳኔ አስተላልፏል። ከዛሬ ጀምሮ የፈለጉትን ባንክ ሄደው የቻይናን ገበያ መቆጣጠር ይችላሉ። ይህ ውሳኔ የዶላር ምንዛሬ ግኝትን እንዴት እንደሚያስመነጥቀውና የባንኮችን የፉክክር አቅም እንዴት እንደሚጨምር ማወቅ ይፈልጋሉ? ሙሉ መረጃውን ይከታተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህ ትንሹና ሁለተኛው ቻናሊ ስለሆነ ሰብስክራይብ እያደረጋችሁ ከጎኔ እንድትሆኑ። አሁን ወደ መረጃው እናምራ። ወደ ቻይና የሚላኩ ምርቶች የውጭ ንግድ ፈቃድ ከዛሬ ጀምሮ በሁሉም ባንኮች ሊሰጥ ነው ተባለ። የኢትዮጵያ ብሔራዊ ባንክ ወደ ቻይና ህዝባዊ ሪፐብሊክ ለሚላኩ ምርቶች የነበረውን የወጪ ንግድ ፈቃድ አሰጣጥ ገደብ ሙሉ በሙሉ ማንሳቱን አስታወቀ። ባንኩ ባወጣው መግለጫ እንዳስታወቀው ቀደም ሲል ወደ ቻይና የሚላኩ ምርቶች የወጪ ንግድ ፈቃድ የኢትዮጵያ ንግድ ባንክ ብቻ እንዲሰጥ ተወስኖ እንደነበር አስታውሷል። ይሁን እንጂ መንግስት የሀገሪቱ የውጭ ንግድ ዘርፍ ይበልጥ ለማቀላጠፍ ተወዳዳሪነትን ለማሳደግ እንዲሁም ለላኪዎች ምቹና ተደራሽ የባንክ አገልግሎት ለመፍጠር በማለም ይህንን ገደብ ማንሳቱንም ገልጿል። በዚሁም መሰረት ከዛሬ ግንቦት 18 ቀን 2018 ዓ.ም ጀምሮ ወደ ቻይና የሚላኩ ማናቸውም የውጭ ንግድ ምርቶች የፈቃድ አሰጣጥ ሰነድ ማደራጀትና ተያያዥ የባንክ አገልግሎቶች በሀገሪቱ ውስጥ ፈቃድ ባላቸው በሁሉም ባንኮች በኩል መስተናገድ እንደሚችሉ ተመላክቷል። የኢትዮጵያ ብሔራዊ ባንክ ሁሉም የንግድ ባንኮች አዲሱን ውሳኔ መሰረት በማድረግ ከተለመዱት የወጪ ንግድ እና የውጭ ምንዛሪ መመሪያዎች ጋር በተጣጣመ መልኩ ለደንበኞቻቸው ቀልጣፋ አገልግሎት እንዲሰጡ አሳስቧልም ተብሏል። ይህ ውሳኔ የውጭ ንግድ ዘርፉን በማዘመን እና የባንክ አገልግሎትን በማስፋፋት ላኪዎች የሚያጋጥሟቸውን ቢሮክራሲያዊ እንቅፋቶች በመቀነስ የውጭ ምንዛሪ ግኝትን ለማሳደግ ጉልህ ሚና እንደሚኖረው ይጠበቃልም ተብሏል።